ሙሽሪት ያልከው የሰማነው አዋ ሙሽራ ልንጋባ አይ ሙሽሪት ቀረኮ ሙሽራው ፈጣሪ ልቤና የሰጠኝ የምን ሙሽሪት ነው? አያሚር ትልቅ ችግር ተፈጥሯል። እና እኔ ላኩት ሽምግልና ሊቀር ልልክ የነበረ ሽምግልና የምሽምግልና ተር በቃ አንተ ባጠገባ ራስ መረሳት ሸንኳው ባላቀል እሷ ከኔ እኮ ነች እናቴ እንደውም ከፈጣሪ ቶሎ ብድር ይልኝ አራኔ እኔ ተነሳ ወዲያ ተነሳ አይ ይሄ የሚሆን ነገር አይደለም። የምንረምጥና እስቲ ተነሳ ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ ትንሽ ደብሮኛል። ለምን እንደደበረኝ እናቴ ወይ ንገረችው። እሺ እንግዲህ ለአባትሽ ስልክ ደውዬ እንደዚህ አሚር የሚባል ልጅን አፍቅራ ሽማግሌ ልካለሁ ብላኝ ነበረ። ነገር ግን እኔ እንዴት ይሆናል ብዬ ያው ተነጋገርን። አይሆንም እንዴት ሃይማኖቱ ሌላ የሆነ ሰው እንዴት ታገባለች ብለሽ ለኔ ትነግሪኛለሽ? እንዴት ይሄንን ሐሳብ ይዘሽ መጥተሽ ደውለሽ ትነግሪኛለሽ ብሎ እኔ በጣም ተጨቃጨቅን። እንግዲህ ያው ቤትዬ ከቤተሰብ ጋራ ተነጋግሮ ተወያይቶ መፍትሄ መፈለግ እንጂ እኔ ብቻዬን እንደዚህ ነው እንደዚያ ነው ብዬ ልነግርሽም ላማክርሽም ልወስንም አልችልም። ያው አባትሽ በጣም ነው የተቆጣው። ወንድምሽ በጣም ነው የሚቆጣው። በእንደዚህ አይነት ነገር ላይ ሲሪየስ ነው። በጣም የሃይማኖት ጉዳይ ላይ አይደራደርም እና በጣም ነው የተቆጣው። አይሆንም ልምጣውላ ብሏል። ግን ያው እዚህ ደግሞ ያለውን ነገር አንቺም ያለሽበትን ነገር ምናምን እዚህ እሱ ከመጣ በቃ ድብልቅልቁ መውጣቱ ነው አይሆን ነገር ነው። ለዛ ምንም ቀስ ብለን እናወራለን እንደገና አይደለ? አሁን ቀስ ብሎ ማውራት ነው ያለን አማራጭ። ደጋግመን እንሞክራለን እና እንጠይቀዋለን በተቻለ መልኩ። ግን ያው ፈቃደኛ እንደማይሆን አንቺም ታውቂያለሽ፣ የአባትሽን ባህሪ ታውቂያለሽ፣ ያለውን ነገር ጥንካሬውን ታውቂያለሽ። ብቻ እኔ አላውቅም፣ እኔ ግራ ነው የገባኝ። ስለዚህ ሁሉም ቤተሰቡ ወንድምሽም ወንድሞችሽም ያ ደግሞ ቤት እና አሚር መጥተው መማከር አለበት አይመስልሽም? ከእነሱም ጋር ማውራት አለብን፣ መነገር አለበት እምቢ እንደተባሉ ምናምን። በተለይ አሚር እምቢ እንደተባለ በደንብ መንገር አለብን እና ጥሩ ብዬሻለሁ። ቅድም ጠርቼዋለሁ፣ እሱንም ጠርቼዋለሁ። ደውዬለታለሁ። ግን አሁን እንዴት ነው የሚሆነው? አሚርን ብቻ ነው የጠራሽው? ኦሊያድንም አልጠራሽውም? አሚርን ብቻ ነው የጠራሽው? እንግዲህ አሚር ይምጣና ያለውን ነገር አሳውቂው። እዛ ላይ ይተዋወቃሉ። አዳማ ከአቤ ጋር ይተዋወቃሉ። አዳማ ከአሚር ጋር ይተዋወቃሉ። እዛ ቤተሰቦቹንም ያውቃል። እንጃ ምንድን ነው የሚሻለው ማለት እኛ የምንማከርበትና አይሻልም? አሚር ወይስማ አንቺም አልፈለግሽም ነው? እኔ መፈለግ አለመፈለግ አይደለም ቤትዬ፣ እኔ ነግሬሻለሁ። እኔ አንቺ የምትወጂውን እወዳለሁ ብያለሁ፣ አንቺ የምትመርጪውን እመርጣለሁ ብያለሁ፣ ፍላጎትሽን አከብርልሻለሁ ብያለሁ። ነገር ግን ይሄ የእናት ብቻ ውሳኔ ነው ወይስ አባትም ቤተሰብም አጎትም ሁሉም በሚወስነው ነገር ነው ቤተሰቡ የሚስማማው? እኔ ከቤተሰብ መውጣት አልችልም አይደለም እንዴ? ቤተሰብሽ ሁሉ ባለበት አባትሽ ከቤተሰብም በላይ አባትሽ እንዴት ብሎ እሱ ነው ይሄን ነገር ሀሳብ ያቀረበው። በጣም የተቆጣው፣ በጣም የተናደደው ታውቂያለሽ። እናንተን ለማሳደግ ብዙ ዋጋ ከፍሏል፣ ብዙ መስዋዕትነትን ከፍሏል ታውቂያለሽ። ስለዚህ የአባትሽን ፍቃድ ሳትፈጽሚ እኔ ብቻዬን አሚር ሽምግልና ይላክ እቀበላለሁ ብል የሚሆን ሀሳብ ነው? አይሆንም። ስለዚህ የኔ ምርጫ ሊሆን አይችልም፣ የብቻዬ ማለት ነው። ሁሉም ቤተሰብሽ፣ አባትሽ፣ ወንድምሽ፣ ወንድሞችሽ፣ አጎቶችሽ ሁሉ ቁጭ ብለው ሽማግሌ የሚላክ ቢባል እኮ ማን ጋር ይላካል? አቤ ካልፈቀደ። አዎ ኩማ አንቺ እኮ ማስፈቀድ እኮ ትችላለሽ። እኔ እንዴት ብዬ እችላለሁ ውዴ ማሬ? አንቺን ይሰማሻል እኮ። እኔን ቢሰማኝም እኮ ቤትዬ እንዴት ይሆናል? እናት ብቻ ትወስናለች እንዴ?
እናት አባት እንዴት አድርግ ልጅ ብትለው ይሰማል እንዴ? ይሰማም እኮ ግን አንቺ አታሳምኝልኝ። እኔ ማሳመን ምችል አይመስለኝም በዚህ ጉዳይ ላይ። አንቺ ራስሽ ለማሳመን ሞክሪ። እኔ አሚርን ወደዋለሁ፣ በጣም የምወደው ልጅ ነው፣ በጣም የማከብረው ልጅ ነው። እኔ ከአሚር ጋር ብትሆኚ አንቺ ምርጫ አከብርልሻለሁ፣ ደስ ይለኛል። ግን አባትሽ እዚህ ጋር አይሆንም እያለ እናትሽ ብቻ ብትወስን ጥሩ ይሆናል። እኔ ብቻ ሽማግሌ መቀበል እችላለሁ? አባትሽ ሳይፈቅድ አባትሽ ቁጭ ሳይል አጎት ሳይቀመጥ አክስት ሳይቀመጥ ሽምግልና መቀበል ይቻላል? አይቻልም። ስለዚህ ያለውን እውነታ ነው የምነግርሽ። አንቺ አባትሽን ለማሳመን ሞክሪ፣ ንገሪው ለአባትሽ። አቤ ልክ እኔን ለእኔ እንደነገርሽ ሄደን ድጋሚ መመለስ እንችላለን። ድጋሚ መመላለስ ይሆንብናል። እንዴት ነው የሚሆነው? ወይ ደግሞ አሚር ራሱ የአሚር ቤተሰቦች ማውራት የምትችይው አንቺ ነሽ። እኔ አልችልም። እኔ በዚህ ጉዳይ ላይ ማስገደድ አልችልም። የኔ ውድ የኔ ልጅ ቤትዬ፣ እኔ በዚህ ጉዳይ ላይ ማስገደድ አልችልም። እኔ ምንም ማድረግ የምችለው ነገር አይደለም። አንቺ ለማሳመን ሞክሪ እስቲ። እኔማ ለማሳመን አልችልም። በቃ እሺ፣ አሚር ይምጣና በቃ አሚር ይምጣና የሚለውን ስሚ። እኔ በአባቴ ዙሪያ አሳምናለሁ ብዬ ቃል ልገባልሽ አልችልም። እሺ እኔ ውድ፣ እሺ በቃ አሚርን እንጠብቀውና እንቀጥላለን። አዎ አሚር ይምጣ የሚለውን እንሰማለን። ማነው አሚር? ኬት መጣ ዛሬ? ኬት ተገኘ? ደህና ነህ? ይባም ነገረኝ። ያቡ ነግሮ ነው። ደስታው ተካፋይ ደግሞ በቃ ቶሎ ነው የመጣሁት። እንግዲህ የምን ደስታ ነው የምትካፈለው? ሽምግልናው እኮ ቀርቷል። ወላድ ኮስፒክ ያለን ደግሞ ትልቅ ደስታ እኮ ነው። እኔም ሽምግልና ምልክበት አንቺ ምንድን ነው የምትለው? እና ይሄ ያንተ ደስታ ነው እንዴ? ወላድ ያንተ ደስታ ነው? አዎ እኔ ደስታ ነው። ያንቺ ይሄ ሁሉ በእናትህ ውጣ፣ እንደውም ውጣ በቃ። ተይ ቤት ይታይ እንደሱ አለበት። ተይ እናቴ፣ ያለውን ነገር ቀስ ብሎ መነጋገር እንጂ መጣላት መቆጣት አያስፈልግም። እሺ ስለዚህ የሚገባው እሺ፣ ሃይማኖትሽ የምትወጂውን ሰው ታገኝ ነው ታፈቅሪውን ሰው ማይ ወይ ያው ደስ ብሎኛል በጣም እግዚአብሔር ተላበኩት ከላይ ወላድ ዝም በል ከቻልክ ነገር የለም። ምንም እኮ የሚያስደስት ነገርም እኮ የለም እኮ እዚህ ጋር ደግሞ ቀርቶ አይቀርም። እሺ ይኸውልሽ አባትሽ ሁሉ ነገር ሰማ። አባትሽ አንዴ አይሆንም ካለ እኔ ጊዜም ታውቂያለሽ፣ አይሆንም ካለ አይሆንም ነው። አባትሽ ደግሞ ይታመማል። ገባሽ? እኔ ነኝ የጠራሁት። ለምንድን ነው እንዳለው ማወቅ አለበት ግዴታ እሱ። ገባሽ? ይሄ አቤን ታውቂያለሽ፣ ባህሪው አይደለ? ምን ያክል ቁጡ እንደሆነ ታውቂያለሽ። በስልክ ስንነገር እንዴት እንደሆነ ታውቂያለሽ። ሲጀመር አባትየው ከዚህ በፊት ከኔ ጋር ተገናኝተን ነበረ። ሲቀጥልም ደግሞ አባትሽ ዋና ነገር በእምነት ነው። በቃ ተመሳሳይ እምነት ቢሆን ደስ ይለዋል። ተመሳሳይ እምነት አብራችሁ ትዋደዱ ብትፋቀሩ እኮ ደስ ያችኋል። እምነታችሁም እኮ ተመሳሳይ አይደለም። በዛ ላይ ደግሞ ዛሬ በጣም ደስ ብሎ የመጣሁት እኔም እንድልክ ደግሞ አሁን እኮ ያንተም መላክ የአሚርም መላክ እዚህ ጋር አባትየው አልተስማማም። ሁለቱንም አልተስማማም። እሱን አልነገርነውም እኛ። የሀሚር ሽምግልና ይልካል ብለን በስልክ አውርተነው ነበር። በጣም ነው የተናደደው፣ በጣም ነው የተቆጣው። እኔ እንደውም ለማሳመን ሞክሬ ነበር። ሀሚር ልጄ ነው፣ እኔ በጣም የምወደው ልጄ ነው፣ ልጄንም እዛ ሀገር የሚንከባከብልኝ ልጄ ነው ብዬ ነግሬው ነበር። እንዴት ይሆናል ብሎ በጣም ተቆጥቷል። እኔ አሁን እሷ እንግዲህ እኔም ከዚህ በላይ መናገር አልችልም ለአባትሽ። ግን አንቺ ደግሞ አባትሽን ማሳመን የምትችይ ከሆነ አሳመኝና እንደሚሆን ይደረግ ነው ያልኳት። እኮ ምንም የተፈጠረ ነገር ነው። ሽምግልና አይሆንም ማለት በቃ ከእኔ ጋር ያለሽ ጊዜ እኔ አሁን አንተ በደንብ ታውቀዋለህ፣ አቤት ምናምን ያለውን ነገር በደንብ ታውቃለህ። እና እንዴት አድርገን እናወራው የሚለውን ነገር ነው ለአንተ ቤትና አባት ሆነ ባል ከዚህ በፊትም ሲስታምም ስጠይቀውም ስመለስም ነበረ። በቃ የቤት አባት አይፈልግም። የማይፈልግ ከሆነ ደግሞ አሁን በተሻለ በእምነትሽ ብትወጂው የሚያፈቅርሽ ማግባት አለብሽ። እሷ ናት ወሳኝ። አባቷም አይወስንላትም፣ እሱ መወሰን አይችልም። አንተም አትወስንም፣ ወንድሟም አይወስንም፣ እኔም አልወስንም። አባቷ ነው የሚወስንላት። እናቴ ደግሞ አባቴን የማሳመን ችሎታ ስላላት ተሳምንልኛለች። ወላድ እዚህ ጋር እኮ ምንም ቀርቶ የሚቀር ነገር እኮ አይደለም። አይ እኔ አባትሽን ማሳመን አልችልም። ራስሽ ነሽ ማሳመን የምችል። ቤትዬ አትሳሳች እዚህ ጋር እሺ። እናቴ እኔ ምንም ማሳመን አልችልም። እኔ አንቺ የምትወጂውን እወዳለሁ። አባትሽን አሳምነሽ ወደ እኔ መንገድ ማምጣት የምትችይው አንቺ ነሽ፣ እኔ አይደለም። እሺ እናቴ ልጅ። ስለዚህ አሁን በሃይማኖትሽ
እንግዲህ እኔ የምልክበት ቀን ማሚኝ እኔ ልላክና እኔ ምንድን ነው አይ ሁለት ሰው ማለት አይቻልም። እንዴት ሽምግልናው ደስ ይልካል። እኔ እኮ ማሚ ቀድሜ ከተናገርኩት እኮ በሰዓት ፉክክር አደረጋችሁት እኮ ቀድሞ ህይወት እኮ ነው ቀድሞ ልጅ ህይወቷ እንደዚህ ማፍከር አታድርጉት። ተምልካለው የሚለውን ነገር እዚህ ጋር መፍትሄ ያለው አይመስለኝም። መፍትሄያችሁ ተስማምታችሁ እሷ የምትወደውን እሷ የምታፈቅረውን ነው ተስማምታ የምትመርጠው። ከሷ ሁለተኛ ቀጥሎ ደግሞ አባቷ ነው ይሄንን ውሳኔ አሁን መወሰንና ማሳለፍ ያለበት። እኔም አልወስንም። እኔ እሷ ምርጫውን ነው ማከብርላት እንጂ መወሰን አልችልም። ስለዚህ ወላጆቻችን ለመሰለም ስለሆነ እኔና ቤቲ ጋር በለጣም ማለት የሩ ጓደኛሞችም ስለሆነ ስለምንዋደድም በቃ ታሪክ ፈቃ አይ እኔ ምን እናድርግ ነው ታሪክ ፈቃ ዋናው እስቲ ጋርና ዋናው ሙሽሪት አሚር ነው እንዴ? ወይ ማሚ ሰላም ነህ? እንዴት ነህ? አሚርዬ እንዴት ነህ? ልጄ ሰላም ነህ? እንደምን ነህ? ደህና ነህ? እንዴት ነህ? ደህና ነህ? እንዴት ነህ? አለው ማሚ ሙሽሪት ያልከው አይሰማነው? አዋ ሙሽራ ልንጋባ አይ ሙሽሪት ቀረ እኮ ሙሽራውን ፈጣሪ የልቤን ሰጠኝ። የምን ሙሽሪት ነው? አሚር ትልቅ ችግር ተፈጥሯል። ሙሽሪት ሳይሆን ምንም ችግር አይደለም። ትልቅ ደስታ ሳይሆን ትልቅ ሆነ ለምን ዝም አትልም? ዛሬ ደስታዬ ቀን እኮ ጌታ በእናትህ ዝም በል። ዛሬ ደስታዬ ቀን ነው። ብዙ ነገር ያሰብኩበት የልጅነት ጓደኛዬ ያገኘሁበት። እኔ ሽምግልና እልካለሁ ስል ራስህ ቀደም ለመላክ ስትል ነገሮችን አበላሽተህ አሁንም ያው ምንድን ነው ምንድን ነው የተበላሸው? ሙሽራ ለአንተ ተበላሸው፣ ለእኔ ደግሞ ተፈቀደልኝ። እናንተ ልጆች እናትን አስቀምጣችሁ እዚህ ጋር ሙሽሪት ምንም በሌለበት ሙሽራ ሙሽሪት ትባባላላችሁ። ማሚ ሽምግልና ነበር ምን ተፈጠረ? ኧረ ተው ሽምግልና እሱ እልካለሁ ይላል። አባቷ ደግሞ በሽምግልናው አልተስማማም። በአንተ ሽምግልና ነው ሀሚር ሽምግልና ይልካል ብዬ ደውዬ ስነግረው እንዴት እሱ ሙስሊም ነው እሷ ክርስቲያን ናት፣ እንዴት የተለያየ ሃይማኖት እንዴት ይጋባሉ? ይሄን ነገር አንቺ ጨርሰሽ አስበሽበት ነው የመጣሽው ሲለኝ አይ እኔ አልወሰንኩም፣ ለአንተ ሊነግሩክ ፈልገው ነው ራሷ ቤት ትንገር ብዬው ሪ ያለው። አሁን ደግሞ እናንተ ሁለታችሁ አትጨቃጨቁ እና ማሚዬ ሽምግልናው ቀረ ነው ምን እንደሆነ ታውቃለህ? አቤ አያውቅም እሷ እንትን እንዳለች። እሺ እና ብዙ ነገር አወራን። በጣም ነው የተቆጣው። እኔን ቀርቶ አይደለም እሜን ተቆጥቷል። በቃ እኮ ባጭሩ አልቀበልም ሽምግልና ኦሊ መላክ ይችላል። ኦሊ በተራ እና እኔ ላኩት ሽምግልና ሊቀር ልልክ የነበረው ሽምግልና ሽምግልና ምትወር በቃ አንተ ቋጠቀ በኋላ መረሳት ሸንኳ በኋላ እሷ እኮ እኔ እኮ ነች እናቴ። እንደውም ከፈጣን ቶሎ ውድር ይልኝ ኦሊያድ ተነስ። አይ ይሄ የሚሆን ነገር አይደለም። የምንድን ነው የምትናገረው? እስኪ ተነስ ወደዛ ሽምግልና ልኬ ሰው ማግባት እፈልጋለሁ። ማን ስለሆነ ሽምግልና ሀሚር ቆይ እኔ እንደው አላሳዝናችሁም? የእናንተ መጫወቻ ያልሆነ እንዴት ጋር አንዴ ሽምግልና ልካለሁ፣ አንዴ ቀጠሮ አደርጋለሁ፣ አንዴ ምን አደርጋለሁ። ይሄ ምንድን ነው? ከየት የመጣ ባህል ነው? ከየት የመጣ ባህል ነው ይሄ? እባክህን ተረጋጉ ነው እንዴ! ምንድን ነው እና ሽምግልናው ሊቀር ነው እንዴ? እኔ ይቀራል አላልኩም። አባቷን ጠይቅ፣ ከአባቷ ጋር ተነጋገር፣ ከአባቷ ጋር ጨርስ ነው እያልኩ ያለው። አይቀርም አሚር፣ እናሳምነዋለን። አሚር አንተ ነው የጠራን። ምን እናድርግ? ለመመካከር ነው የጠራን። የተወሰነ ጉዳይ ነው እናቴ። እንዴ ማን ወሰነ? አንተ በራሱ ወሰንክ? አሚር በራሱ ወሰነ? ለሱ በፉክክር እኮ ነው ወሰነው። የሰው ህይወት በፉክክር ይመሰረታል እንዴ? ትዳር በፉክክር ይሆናል እንዴ? ትዳር በፉክክር ይመሰረታል እንዴ? ተዋዶ ተፋቅሮ ነው ትዳር የሚመሰረተው እንጂ ቢያንስ የዚህች ልጅ ህይወት አታስቡም? በፍክክር ህይወት እኮ ነው ልጅቷ ያላት። ወደፊት አብራ የምትኖረው እስከ መጨረሻ እስከ ለተሞቷ አብራ የምትኖረውን ሰው እኮ ነው መምረጥ ያለባት እንዴ። አንተ የሚያስብላትን የሚደግፋት አጠገቧ የሚሆን ሰው ነው መምረጥ ያለባት እኮ። ማሚዬ አንቺ ትክክል ነሽ እኮ። አሁን እኮ እሷም አሁን የወደደችውን የፈለገችው መርጣለች አይደል? እኔም ደግሞ ሽምግልና ምርጫዋም ደግሞ ቤተሰቧ ባመነበት መንገድ እንጂ እሷ ስለመረጠች ብቻ ይሆናል አይደለም። ይኸውልህ ሽምግልና ሲላክ በባህላችን ልጅቷ ተስማምታ
ቤተሰብ ተስማምቶ ቤተሰብ ተቀበለ ነው አይደለም? ያምን ዛሬ እኔ ልተመጣችሁ ሽማግሌ ልንልክ ነው። እኔ ልካለሁ እንዴት ነው የሚሆነው? ረባካችሁ እኔ ገላግሉ ቁጥሩ ነገርና አሁን ማሚ አባቷን ታዲያ እናቴ አንቺ እናቴ ጥሩ ሰው ነሽ፣ በጎ ሰው ነሽ፣ ለእኔም ታስቢያለሽ። ስለዚህ አንቺ አባዬን አሳምነሽው እኔ ሽምግልና እንድልም እኔ ማሳመን አልቻልኩም። ለምን አልቻልኩም? የተለያየ እምነት የምትከተሉ ስለሆናችሁ የተለያየ እምነት ተከታዩ ስለሆናችሁ ሀሚር ያቀሃል ሙስሊም ነው። ሀሚር ሙስሊም ታገባለች ወይ አንቺ ፈቅደሽ ነው ወይ መጣሽው አለኝ። እኔ አልፈቀድኩም። የልጅ ምርጫ አከብርላታለሁ፣ ወድላታለሁ። ከወደደችው ሰው ጋር መኖር መብቷ ነው። ግን አንተ ደግሞ አባት ስለሆንክ ቅድሚያ አንተ ነህ መፍቀድ ያለብህ፣ አንተ ነህ ይህን ነገር ማድረግ ያለብህ ብዬ ነው እኔ በስልክ ነው ያወራሁት ከአባቷ ጋር። እኔ እዚህ ከመጣሁ አልሄድኩኝም። እንግዲህ ይሄ ነው ያለው ነገር ይሄ ነው። ቆይ ሽምግልና ታዲያ ለኦሊያ ተፈቀደለት? ለማንም አልተፈቀደም። ልጄን አታንገላቱብኝ። እኔ ልጄን አታንገላቱብኝ። ልጄን ደክሜ ነው ያሳደግኳት። ልጄን አታንገላቱ። ልጄን አታንገላቱ። ምንድነው እናንተ ልጆች? ኧረ ተው። ልጄን አንዳችሁ እየጎተታችሁ ወደዚህ፣ አንዳችሁ እየጎተታችሁ ወደ አንተ። ምንድነው ይሄ? እኔ እናት እኮ ነኝ። እኔን ማክበር አለባችሁ። አታውቁም እንዴ ክብር? ዋይ ምንድነው ይሄ? ልጄን እንደዚህ አትጎትቱብኝ። በቃ ምርጫ የራሷ ነው። ቤተሰቧም ደግሞ መፍቀድ አለበት። በዚህ ተስማሙ። በቃ እሷ ከመረጠችው ጋር መኖር መብቷ ነው። ማግባት መብቷ፣ መከልከል አይቻልም። ረፊ አንቺም ረፊ ነገር አታምጪ። አንቺም ረፊ ቁርጥ ለማወቅ አይደለም። አንተን ያስጠራውክ አቤን ታወራዋለህ ወይ ምን እናድርግ ምን አይነት መፍትሄ አለ የሚለውን ለማወቅ ነው እንጂ ስለ ኦሊያድ ያወራነው ነገር የለም። ኦሊያድ ሽምግልና ላክ ስላለው ነገር ያወራነው ነገር የለም። ለኦሊያድ ተፈቅዶ ለአሚር ተከለከለ አልተባለም። እዚህ ጋር እናንተ የራሳችሁን ሀሳብ መስማት የምትፈልጉትን ነገር ብቻ ነው መስማማችሁ ያላችሁት እንጂ አሁን እኮ በልጅቷ ፍላጎት መሄድም ካለብን እኮ ቤተሰብ ካልተቀበለ ምን ዋጋ አለው? ገብቷል። ስለዚህ ቤተሰብ የሚቀበለው ቤቲን በራሷ እምነት በራሷ ሃይማኖት። አንተ ኦሊያድ ይሄንን ብለህ አንተ እንደዛ ማለት አትችልም፣ መወሰን አትችልም። ምንድነው አሁን የወሰንክ የመሰለኝ ምንድነው መሰለክ? ቤተሰብ ካልፈቀደ ቤተሰብ ባይፈቅድላት ልጅቷ ምርጫዋን ራሷ ትመርጣለች። አባቷን ማስፈቀድ የራሷ መብት ነው። ግዴታ ነው። አባት ደግሞ ማን ጋር ይላካል? ሽማግሌ አባት ጋር ነው የሚላከው። ስለዚህ አባት መወሰን አለበት፣ መነገር አለበት። አንተም ተረጋጋ። አባቷ ከሰማ በኋላ ውሳኔው አባትየው ጋር ነው ያለው፣ ይወስናል አባትየው። ስለዚህ እናንተ ዝም ብላችሁ እየመጣችሁ አትጨቃጨቁ። እቺ ልጅ አታሳቋት። ተሳቀቀች እኮ ሰውነቷ ይኸው መንምና እንጨት መስላለች። ምንድነው ምግብ የምትበላ የምትመገብ ትመስላለች እንዴ ልጅቷ? አትመስልም። ለምን አንተም ትመጣለህ የኔ ነሽ ትላለህ፣ ሀሚርም ይመጣል የኔ ናት ይላል። በመሀል እየጎተታችሁ ልጅቷን አሰቃያችኋት። አታሰቃያት። ቤተሰቧ ይስማ፣ አባቷ ይስማ። አይደል አሜሪካ አይደል ወለያድዬ። እኔ ለማናችሁም አላዳለም። ምርጫ የልጅቷ ነው፣ የኔ ምርጫ አይደለም። ስለዚህ ወንድሟም ተሰቃየ፣ እኔም ተሰቃየው በእናንተ ጭቅጭቅ። መጨረሻው ላይ የአባቷ ውሳኔ እንግዲህ ትስማና ለምትፈልገው ሰው ትነግራለች ልጅቷ። ይሄ ነው ከአባቷ ጋር እኔ መልካም ግንኙነት አለኝ። አባቷ እሺ እንደሚለኝ ማቃለው። እስከዛው እምነታችን ሁሉ ነገሮች ተመሳሳይም ስለሆነ ለኔ እኮ ዛሬ ደስታ ይቀር ነው እናቴ። እኔ ባይሆን ሽማግሌ ምልክበትን ቀን ብትነግሩኝ አባቷን ደግሞ ሄጄ ባወራው የት ነው? ቆይ ስማኝ፣ አንተ እኔም እኮ ከአባቷ ጋር ጥሩ ግንኙነት አለኝ። ታውቃለህ፣ እኔና አባቷ ተገናኝተን ማን ጋር ነው ያለችው? እኔ ጋር ነች ብዬ ኃላፊነት ወስጄ አባቷ እኮ ስማኝ፣ ከአባቷ ጋር እኮ ቁጭ ብለን እኮ ጨርሰናል። ከአባቷ እኮ አውርተን ነበር። ጉዳይ እኮ አፈተነ እኮ በቃ አሚር መላክ አይችልም ተባለ አይደል? አሚር ለምን ትከራከራለህ? አሚር መላክ አይችልም አልተባለም። አሚር አያልክም ባይባልም እኮ አባትየው ፍላጎት ከሌለው ፍቃደኛ ካልሆነ ሽማግሌዎች በኋላ ደግሞ እንደሚያማውቃለው በኋላ ታሙ ማስፈራራት ችግር የለውም። እኔ አባቴን አሳምናለሁ። በቃ ወለድ በእናትህ አሁን ምን አለ መሰለህ እናንተ እየተበጣበጠን እዚህ እናት ፊት እየተጨቃጨቀን እንውጣና ቆይ መውጣት አይቻልም። በጸብ መውጣት አይቻልም። በሰላም በፍቅር በእርቅ ነው መውጣት የምትችሉት እንጂ እየተጣላችሁ መውጣት አትችሉም። እኔ የመጨረሻ የእሷ ውሳኔ ታሳውቃችኋለች።
አባቷን ማሳመን የምችል ከሆነ ታሳምናለች። ይሄ ነው ያለው ነገር እንጂ እየተጨቃጨቃችሁ እየተደባደባችሁ እንዴት ነው የሚሆነው? ማሚ እንደዛ ሳይሆን አንቺ ፊት እኔ ላንቺ ክብር ስላለኝ ሞገስ ስላለኝ አንቺ ፊት መጨቃጨቅ መተራክ ስላልፈለኩኝ እኔ ማሚ እኔ አንቺ ስለማከብር ስለምወድሽ እኔ ልውጣ። ምክንያቱም የዚህ ልጅ ተንኮል ስለማያልቅ የዚህ ልጅ ተንኮል እያየው መቆም አልችልም። ማሚ ቆይ መፍትሄ ፈልግናና ሀሚር ሁለቱ አንድ ላይ ሆኖ አይስማም። ማሚ ሂድና አንተ መፍትሄ ግን መፈለግ አለብን። መፍትሄ አመጣለሁ። እሺ በቃ እሺ መፍትሄ እንፈልግና እሺ ታሳውቀናል። እሺ ምንድነው አሁን ያቡ ምንድነው መፍትሄው? ቤቲ ምንም አልሆነችም እኮ ማሚ ትሆናለች እንጂ ትጎዳለች፣ ተጎድታለች። የእሷ ስሜት ምንድን ነው የምናዳምጠው? ቤቲ እስኪ ስሜትሽን ንገሪኝ፣ ግለጽ። አባትሽ ደስተኛ ካልሆነ በኋላ ምን ይፈጠረው? አባትሽ እንዴት አታስቢ? የቤተሰቦች ለምን አታስቢ? ቤተሰቦች በአንቺ ፍቅር ግንኙነት ደስተኛ ካልሆነ ምን ዋጋ አይ በቃ አቤን ድጋሚ ማውራት ነው። አንቺ ታወሪዋለሽ፣ ምንም ማድረግ አይቻልም። እንግዲህ አማራጭ የለም። በነገራችን ላይ ቤት ይሻላል። አንድ ማወቅ ያለብሽ ነገር ንገርሽ፣ በጣም እግዚአብሔር በቸርነቱ ግርማ ሞገስ የሰጣት የሰው መውደድ የሰጣት እናት አለች። በጣም ጎበዝ አባት አለሽ፣ ወንድምም አለሽ። እነሱ ምክር የሚሉትን ማሰብ ከሆነ ነገር ከነገ ነገር ቢፈጠር የሚጸጽትሽ ለምን ትወስኛለሽ? ከፈለሽ እኔን አትምረጭ፣ ከፈለሽ አሚን አትምረጭ። በቃ አንቺ ልብሽ ያሰበው ብቻ ሳይሆን ቤተሰብ ምን ይላል፣ እናት እዚህ ጋር አለች፣ ወንድም እዚህ ጋር አለ፣ ቤተሰብ ምን ይፈልጋል እና የሚተካከለን ስላንቺ አይደለ? ስላንቺ ሳሰብን ስለተጨነቅን ነው አይደለ? ስለዚህ እናት ምን ትላለች፣ አባት ምን ይላል፣ ወደፊት ህሊናዬ ራሱ ምን ይላል? ህሊናሽ የሚወቅስሽ ግንኙነት ከፈለግሽ፣ ህሊናሽ የሚወቅስሽ ትዳር ውስጥ ካለሽ ምን ዋጋ ነው? ስለዚህ ድጋሚ አቤን አውሪው አንቺ እንግዲህ ምንም እንግዲህ መልካም ነገር እንደምትነግሪኝ ተስፋ አድርጋለሁ። እኔ ነው አንቺ ማውራት አለብሽ። እኔ ብቻ አይደለም አብረን እናወራለን። እኔ ብቻ አይደለም እንደውለታለን ሁላችሁም አይደለም። አንተ ያቡ አንቺ ቤትዬም ማውራት አለባችሁ ስለሁሉም ነገር የኔ እናት ሄደን ማውራት ካለብን ሄደን እናወራዋለን። በስልክም እናወራለን ካልን በስልክም እናወራለን። ስለዚህ ምንም የምትጨነቂበትና የምታስቢው ጉዳይ የለም። እሺ አይዞሽ፣ ምንም አትጨነቂ፣ ምንም ችግር የለም፣ አትጨነቂ። እሺ አንቺ ከመረጥሽው ሰው ጋር መኖር መብትሽ ነው። ማንም ሊያገትሽ አይችልም። እሺ ምርጫው ነው። ሴት ልጅ ምርጫው መከበር አለበት። በጣም ስለዚህ አንተም መቃወም የለብህም መቼውም። ሴት ልጅ ምርጫዋን ማክበር ቤተሰብ ግዴታው ነው። እናት አባት ሴት ልጅ እዚህ ጋር እኔ በመረጥኩት እኔ በወደድኩት ነው መሆን ያለበት የሚባልበት ዘመን አልፏል። ዛሬ ሴት ልጅ የመረጠችው ነው የምታገባው። እሷ ታውቃለች፣ የሚጎዳትን የሚጠቅማትን ታውቃለች። ሀሚር የሚጠቅማት ከሆነ ሀሚርን ትመርጣለች፣ አንተ የምትጠቅማት ከሆነ አንተን ትመርጣለች። ስለዚህ አትጨነቅ። ልጅቷም እዚህ ጋር መጨነቅ የለባትም። ምርጫዋን ራሷ ታውቀዋለች ከመረጠችው ጋር። እንግዲህ በቃ ቀጣይ አባቴ የሚለውን ነገር ሰምተን በጥሩ ዜና በመልካም ዜና ያገናኘናል። የኔና የሚር ሽምግልናም ቀርቶ አይቀርም። እናቴ አቤ ነው የሚያውቀው። እኔ አይደለሁም ወስነው አሁን